ሰላም ውድ ቤተሰቦቼ፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ እህታችሁ ዘማሪት ሳራ ዳምቦ ከእግዚአብሔር ቃል አንድ ስፍራ አብረን ልንካፈል ፊታችሁ መጥቻለሁና ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 እንዲህ ይላል፣ በወልድ የሚያምን የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። ስለዚህ ሕይወትን ማየት የምንችለው በኢየሱስ ክርስቶስ ስናምን ብቻ ነው። ያለ ኢየሱስ ክርስቶስ ሕይወት የለም። ያለ ኢየሱስ ክርስቶስ ከሞት ማምለጥ የለም። ያለ ኢየሱስ ክርስቶስ ከሲኦል ማምለጥ የለም። ስለዚህ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ልትቀበሉ የምትፈልጉ እህቶችም ወንድሞችም ኑ ወደ እግዚአብሔር ይፈልጋችኋል። ቀጥለን ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ አብረን እናንብብ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። መዳን በኢየሱስ ክርስቶስ ብቻ ነው። ለሰው ልጅ ለዓለም ሁሉ የተሰጠ ከኢየሱስ ክርስቶስ ስም በስተቀር ሚያድነን፣ ሚፈውሰን፣ ሕይወትን የሚሰጠን የዘላለም ወራሾች ሊያደርገን የመጣ ከኢየሱስ በቀር ማንም የለም። ስለዚህ መዳን በኢየሱስ ክርስቶስ ነው። በኢየሱስ መዳን፣ በኢየሱስ ክርስቶስ የዘላለም ሕይወት ማግኘት ችለናል። ስለዚህ ኢየሱስ ያድናል፣ ኢየሱስ ይፈውሳል፣ ኢየሱስ የዘላለም ሕይወት ነው። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ ክርስቶስን ያልተቀበላችሁ ያላያችሁ ኢየሱስ ክርስቶስን ይወዳችኋል። ኢየሱስ ክርስቶስ ይፈልጋችኋል። ኢየሱስ ክርስቶስ ዛሬም በፍቅር ይጠራችኋል። ኑ ወደ እግዚአብሔር። እሱ እውነት ነው። እሱ ሕይወት ነው። እሱ የዘላለም ዕረፍታችን ነው። ከኢየሱስ ክርስቶስ በኩል በስተቀር በሌላ በኩል አብን የሚያይ የለም።